እስልምና ግብረ ሰዶሞችን ይደግፋል ወይስ አያበረታታም የሚል ነው እኔ ጥያቄ። ግብረ ሰዶም እኮ ሀራም ነው አይደለ እንዴ? በቁርአን ሀራም ነው። ጥቅስ ልስጥህ። ትጨምራለህ? አለውኝ። አዎ ይሄ ማትሪዮሜኒ የሚባለው አለ አይደለ? የጋብቻ ጥናት ውስጥ ማትሪዮም ይባላል። እዛ ውስጥ ሁለት አይነት ጋብቻ አለ። አንደኛው ሄትሮሴክሹዋል እና ሁለተኛው ደግሞ ሆሞሴክሹዋል የሚባለው ነው። በኢስላም የሚፈቀደው ሄትሮሴክሹዋል ብቻ ነው። በሁለት ተቃራኒ ጾታ መካከል የሚደረግ ጋብቻ ብቻ ነው የሚፈቀደው። በተረፈ ተመሳሳይ ጾታ የሚባለው ወይም ደግሞ ሆሞሴክሹዋል የሚባለው ነገር አይፈቀድም። ያው ሆሞሴክሹዋል ለሁለት ይከፈላል። አንደኛ ወንድና ወንድ የሚጋቡት ጋብቻ ጌ ይባላል። ሴትና ሴት ደግሞ የሚጋቡት ጋብቻ ደግሞ ሌዝቢያን ይባላል። ሌዝቢያንስ ይባላል ማለት ነው። አምላካችን አላህ ሁለቱንም ነው በቁርአን ውስጥ ያወገዘው። በሱረቱ ሷፋት ምዕራፍ 37 ቁጥር 133 ላይ ሉጥን በእርግጥ ከመልእክተኞች ነው ካለ በኋላ ሉጥን ፍርድን እውቀትን ሰጠ ነው ይላል። ሱረቱ አንቢያ ምዕራፍ 21 ቁጥር 74 ላይ በእናንተ ሉጥ የሚባለው ነብይና መልእክተኛ ነው በእኛ ማለት ነው። ከዛ በኋላ ምንድነው አስጠነቀቃቸው። ጸያፍ ነገር እንዴት ታደርጋላችሁ ብሎ ነው። በሱረቱ ነምር ምዕራፍ 27 ቁጥር 54 ላይ ሎጥም ህዝቦችን ያላቸው እናንተ የምታዩት ጸያፍ ነገር ለምን ትሰራላችሁ እያለ ሲወቅሳቸው ነበረ። በሱረቱ አንከቡት ምዕራፍ 29 ቁጥር 28 ላይም ሲነግራቸው ነበረ። በሱረቱ አዕራፍ ምዕራፍ 7 ቁጥር 80 ላይም አምላካችን አላህ ጥንት በነበረው ዘመን ውስጥ ሎጥ የሚባል አለይሂ ሰላም የሚባል መልእክተኛ ተልኮላቸው ያንን መልእክተኛ ሳይቀበሉ ሲቀሩ አስቀያሚ ነገር እንዴት ትሰራላችሁ? በእርግጥ ከዓለማትም አንድም አልቀደማችሁም እያለ ነገራቸው ማለት ነው። ከዛ በኋላ ነው ወዲያውኑ ጥፋት ምን አደረገ አላህ በሱረቱል ቀመር ምዕራፍ 54 ቁጥር 37 ላይ እኛም በእርሷ ላይ ጠጠርን ያዘረች ነፋስ ላክን፣ የሎጥ ቤተሰቦች ብቻ ሲቀሩ እርሱ በሌሊት በጨለማ አዳናቸዋል። ከዛ በኋላ ምን አደረገ? ላይዋና ታቿን ከተማዎችን ገለባበጥን ነው የሚለው ሱረቱ ሂጅር ምዕራፍ 15 ቁጥር 74 ላይ ማለት ነው። ብዙ ጥቅሶች አሉ። ያ ነው ያለው ነገር የተከለከለ ነው። ወንድና ወንድ ሴትና ሴት መጋባት ሀራም ነው። ዚና ውስጥ ነው የሚመደቡ ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም በሐዲስ ላይ ሱነን ኢብኑ ማጃ መጽሐፍ 20 ሐዲስ 2658 ላይ እንደዛ ነው የሚሉት። ማንም የሉጥ ህዝብን የሚያደርጉ ድርጊት ሲያደርጉ ብታገኙ ያው ሁክሙ ቀትል ነው፣ ራሱ ግድያ ነው ተብሏል። ልክ እንደ ብሉይ ኪዳን ማለት ነው። አሁን አንዳንድ ክርስቲያኖች ለምን ይገደላል ይላሉ። ለምን ይገደላል? በሸሪያቸው በእስልምና ለምንድን ነው ሆሞሴክሹዋሊቲ የሚያደርግ ሸሪያው ባለበት ሀገር ውስጥ ለምንድን ነው የሚገደለው ይላሉ። ግን መጽሐፋቸውን ስለማያነቡ ነው። ኦሪት ዘሌዋውያን ምዕራፍ 20 ቁጥር 13 ላይ ማናቸውም ሰው ከሴት ጋር እንደሚተኛ ከወንድ ጋር ቢተኛ ሁለቱም ጸያፍ ነገር አድርገዋልና ፈጽሞ ይገደሉ፣ ደማቸው በላያቸው ላይ ነው ይላል። ስለዚህ ይገደላል። አይ እሱ በብሉይ ኪዳን ላይ ነው እንዳይሉ አዲስ ኪዳን ላይ ኢየሱስ መጣና ማቴዎስ ወንጌል ምዕራፍ 5 ቁጥር 17 ላይ እኔ ሕግና ነቢያትን ለመሻር የመጣው አይደለም ልፈጽመው ነው፣ ለመሻር አልመጣውም ማለት። እውነት እውነት እላቸዋለሁ ሰማይና ምድር እስኪያልፍ ድረስ ከሕግ አንዲት ነጥብ ከቶ አታልፍም፣ ሁሉ እስኪፈጸም ድረስ አለ። ቅያማ እስከሚቆም ድረስ ወይ ትንሣኤ እስከሚሆን ድረስ ሰማይና ምድር እስኪያልፍ ድረስ ከሙሴ ሕግ ውስጥ አንዲቷን ነጥብ አትጣልም አትሻርም ብሏል ኢየሱስ። ማይሻር ከሆነ በዛ ሁክም መሰረት ኦሪት ዘሌዋውያን ምዕራፍ 20 ቁጥር 13 ላይ ባለው ጥቅስ መሰረት ወንድና ወንድ ሲጋቡ፣ ሴትና ሴት ሲጋቡ ሆሞሴክሹዋሊቲ የሚባለው በአጠቃላይ ሀራም ነው። በባይብልም በቁርአንም በሀዲስም ማለት ነው። ይህን ይመስላል። እሺ እንትን ይክፈቱልኝ። አልአዳብ አልሙፍራድ የሚባለውን ክፈቱ። ኦኬ ክፈት። እኔ አልችልም፣ አንድ ሞባይል ነው ያዝኩት። ኦኬ የሚከፍት ሰው ይክፈቱልኝ። ኦኬ መክፈት አትችልም ራስህ? 963 ክፈትለት እስቲ። ምንድን ነው ሀሳቡን ንገረኝ። እናንተ እንድታነቡልኝ ፈልጌ ነው። ኦኬ እኔ አላስኩም። እንትን በአንድ ሞባይል ብቻ ነው ማወራ። ስለዚህ ያላቸው ሰዎች ይክፈቱልህ። እስኪ አንብበው። ቁጥር ስንት ነው ያልከው? ንገረው ቁጥር ስንት እንደሆነ። እሱ ነው ያልከው። ቁጥር ስንት ነው ያልከው? 963 እሱ ነው። ኦኬ ምንድን ነው የፈለከው? አንብበውና ንገረን። ጥያቄ የፈጠረብህን ነገር። አይ እሱ
ያንብበው ለእኔ ይተኝ ስላልሆነ አንተ ነህ መረጃውን ያወጣል። እኛ እኮ እያገዝን ነው። አንተ አንብበው። የእናንተ መጽሐፍ ስለሆነ ብዬ ነው። እናንተ አንብቡትና አስረዱኝ። አንተ ነህ መጠየቅ ያለብህ እኮ። አንተ ጠይቀህ ነገር ስላልገባኝ ነው። ኦኬ እሺ። ዋይ even Damir, I saw with Ubay, a man who was attributing himself in lineage was the attribute of Jahiliyyah. በጃህልያ ጊዜ የሚደረግ ባህሪ ነው ይላል። ከዛ በኋላ so Ubay told him a bit his father's male organ and he did not speak figuratively. It was explicit ያለ በምሳሌ አይደለም። His companion looked at him. He said, I fear that you disappear of it. Then he said, I will never show approbation to anyone with regarding to this. I heard the Prophet, Nabi Muhammad sallallahu alaihi wasallam, whomever attribute himself in lineage with the attribute of Jahiliyyah, then tell him to emit his father's male organ. Don't speak figuratively, too explicitly. ይላል። ምንድን ነው የፈለከው እዚህ ላይ? ምን ለማትፈልጉ ነው? አንተ ንገር። ጥያቄ ነው። አንተ እኮ ነው ጥያቄ ሆነ። ለምን አብራራልሃለሁ? የሚለው እንትን ነው የጃሂሊ ወገን ከሆነ የአባቱን ሜል ኦርጋን ባይት ያደርገው ነው የሚለው። እኔ ምን እንደሆነ አላወቅኩም። ይምታው ነው የሚለው አባባል ነው ራሱ። አሁን ለምሳሌ አባባል ፊገራት እንዲህ አባባል በዘመን ጃሂልያ ጊዜ እንደዚህ አይነት አባባሎች አሉ ነው እያለ ያለው። በጀመልጋ ጊዜ ያለው አትሪቢሽን ኦፍ ጃህልያ ማለት ቁርአን ከመውረዱ በፊት ረሱል ሰለላሁ ዐለይሂ ወሰለም ከመላካቸው በፊት በነበረው አትሪቢዩት የሚያደርጉት እንደዚህ አይነት አባባል ነበር ነው። አባባሉ ምንድን ነው? የአባትን ፕራይቬት ፓርት ምታው የሚል አባባል ነበረ በወቅቱ አባባል። ያ ነገር ሲነገር ዶንት ስፒክ ፊገራቲቭሊ ቢ ኤክስፕሊሲት በሆነ ነገር ይነገር ነበረ። በፍካራዊ ሳይሆን ኤክስፕሊሲትሊ ይነገር ነበረ ነው። በዘመነ ጃህልያ ማለት ቁርአን ከመውረዱ በፊት ረሱል ሰለላሁ ዐለይሂ ወሰለም ከመላካቸው በፊት እንዲህ አይነት ነገር አትሪቢዩት ይደረግ ነበር ነው እያለ ያለው። ሌላ ጥያቄ ካለ ልጠይቅን እንችላለን። እዚህ ላይ ያልገባኝ ነገር መምታት አይደለም ባይት ነው በፈለከው በምበለው፣ ግን በዘመነ ጃሂልያ ጊዜ ይደረግ የነበረ አትሪቢዩት ነው ብሎ ነው የሚያስቀምጠው። እንደዛ ከሆነ አመሰግናለሁ። ይሄ ነበር ጥያቄ። በእስልምና በጣም ሀራም ነው ሆሞሴክሹዋሊቲ ማለት ነው። ምናልባት እንደዚህ አይነት ነገሮች ዝም ብሎ እንትን ካልሆነ በስተቀረ ዝም ብሎ ለመሸሽቅ ምናምን ካልሆነ በስተቀረ ስለዚህ ነው ያለውን ቦታ እስልምናን ታውቀዋለህ። ኖርማል አይደለም ሆሞሴክሹዋሊቲ ቶ ትራንስሴክሹዋል ማን ነው ምንድን ነው የሄትሮሴክሹዋል የሚባለውን በወንድና በሴት መካከል ያለውን ግንኙነት በጣም ተጠንቅቆ ያለ ሃይማኖት ነው እስልምና ማለት ነው። መጨባበጥ ደረጃ ሀጅ ነቢይ የሚባል ነገር አንድ ሰው ማግባት የማይችላቸውን ሰዎች ብቻ ነው መጨባበጥ የሚቻለው። ለምሳሌ አባት፣ ወንድም፣ አጎት ምናምን የመሳሰሉ የሚስት አባት ምናምን እንደዚህ የመሳሰሉትን መጨባበጥ ይቻላል። ጸጉራቸውንም ማየት ይቻላል። አጅነቢ ያልሆኑ ማለት ነው። እና ሀራም የተደረገ ሌሎቹ ግን በአጠቃላይ የተከለከለ ነው። በጣም የጠበቀ ነገር ነው ያለው ስለ ዝሙት ያለው እና ስለ ዝሙት ወይም ዚና ስለሚባለው ነገር በጣም የጠበቀ እንትን ነው ያለው እና መጠየቅ ጥሩ ነው። እሺ ምንም ችግር የለው። ሌላ ጥያቄ አለ? ሌላ ጥያቄ ደግሞ